አዲስ አበባ የምስራቅ አፍሪካ የጂኦፖለቲካ ማዕከልና የቀይ ባህር አዲሷ ኃይል ለመሆን ተቃርባለች። በአፍሪካ መናገሻ አዲስ አበባ አዲስ የዲፕሎማሲ እሳተ ገሞራ እየፈነዳ ይገኛል። ይህ ዲፕሎማሲ ንቅናቄው መነሻውን ኢትዮጵያ አድርጎ መላው ምስራቅ አፍሪካ ቀጠናን እያካለለ ይገኛል። ሀገራችን ኢትዮጵያ የአዲሱ የምስራቅ አፍሪካ መዋቅራዊና ዲፕሎማሲያዊ ስርዓት ዋነኛ ጠንሳሽና መሐንዲስ በመሆን ቀዳሚነቱን ይዛለች። በአሁኑ ወቅት የአውሮፓ የመካከለኛው ምስራቅና የሩቅ ምስራቅ ሀገራት መሪዎችና ዲፕሎማቶች አይን በአዲስ አበባ ላይ አርፏል። ይህ ስበት ዝም ብሎ የመጣ ሳይሆን ኢትዮጵያ የታደሰ ዲፕሎማሲ ጡንቻና ቀጠናዊ ተጽዕኖ ፈጣሪነት ያስገኘው ውጤት ነው። ይህ የአዲስ አበባ የስበት ማዕከልነት የኢትዮጵያውያን ታሪካዊ ጠላቶች ሳይቀር በእጅጉ አስደንግጧል። ትላንት የኢትዮጵያን ብሔራዊ ጥቅም ለማዳከም ጸረ ኢትዮጵያ ኃይሎችን ስታስታጥቅና ስታሰለጥን የነበረችው ግብፅ ዛሬ የኢትዮጵያን አይበገሪነት ተረድታ በግርምት አፏን ይዛለች። የኢትዮጵያ የኢኮኖሚ ግስጋሴና ወታደራዊ ልዕልና ያስፈራቸው ወገኖች ሳይቀሩ አሁን ላይ የአዲስ አበባን የለውጥ ጎዳናዎች ውበት እያደነቁ አጋርነትን ለመለመን ተገደዋል። ይህ ለኢትዮጵያውያን ትልቅ ታሪካዊና ዲፕሎማሲያዊ ድል ተደርጎ የሚወሰድ ትልቅ ክስተት ነው። አንድ ሁሉም ኢትዮጵያዊ ሊያውቀው የሚገባ ሀቅ ቢኖር ታሪካዊቷ ባላንጣችን ግብፅ አቋሟን እንድትቀይር የተገደደችው በኢትዮጵያውያን ብርቱ ጽናት ነው። ትላንት በአባይ ወንዝ ላይ የምናደርገውን ልማት ለማደናቀፍ በሚሊዮን የሚቆጠር ዶላር ለፕሮፓጋንዳ ስታፈስ የነበረችው ግብፅ ዛሬ ግን አልቻልኩም አፉ በሉኝ የሚል የዲፕሎማሲ መልእክት እያስተላለፈች ትገኛለች። የኢትዮጵያ መንግስት በአባይ ላይ የያዘው የማይናወጥ አቋምና የታላቁ የህዳሴ ግድብ ግንባታ መጠናቀቅ ጠላቶቻችንን ወደ ወዳጅነት እንዲመጡ ያስገደደ ትልቅ የፖለቲካ ክስተት ሆኖ ተመዝግቧል። የአራት ኪሎ መንግስት በአሰብ ጉዳይ ላይ የያዘው ጥርት ያለና የማይናወጥ አቋም የዓለም ትኩረት ወደ አዲስ አበባ አድርጓል። ኢትዮጵያ የባህር በር ባለቤት መሆኗ የማይቀር ሀቅ መሆኑን የተረዱ የዓለም ሀያላን ከአዲስ አበባ ጋር ስምምነት ለመፈረም እሽቅድድም ጀምረዋል። ከህንድ ኒው ደልሂ እስከ ጣሊያን ሮም፣ ከአቡዳቢ እስከ አንካራ፣ ከሪያድ እስከ ቴልአቪቭ ያሉ መሪዎች በቦሌ ዓለም አቀፍ አየር ማረፊያ በኩል ወደ አዲስ አበባ የሚጎርፉት ኢትዮጵያ በቀጣዩ ዘመን የቀጠናው አስተማማኝ ኃይል መሆኗን ስለተገነዘቡ ብቻ ነው። ኢትዮጵያ በቀጣዩ ዘመን የቀጠናው ብቸኛና ተፈላጊ ኃይል መሆኗን የሚያሳዩ ትንታኔዎች በስፋት እየተንሸራሸሩ ይገኛሉ። ይህም የሚያረጋግጠው ግብፅ ቀድሞ ከነበራት ግትር አቋም ተላቃ ሰላማዊ ግንኙነትን መሻቷ አንዱ ማሳያ ነው። በስትራቴጂካዊው በቀይ ባህር ኮሪደር ላይ የሚስተዋለው የጸጥታ አለመረጋጋት ዓለም አቀፍ ማህበረሰቡን ስጋት ላይ በጣለበት በዚህ ወቅት የኢትዮጵያ ሚና ከመቼውም ጊዜ በላይ ጎልቶ ወጥቷል። ሀያላን ሀገራት አሁን ላይ የደረሱበት መደምደሚያ አንድ ብቻ ነው። ኢትዮጵያ ወደ ቀይ ባህር መመለስ አለባት የሚል ጠንካራ ስምምነት። በቀይ ባህር አካባቢ የሚገኙት ሀገራት የባህር ላይ ወንበዴነትንና ሽብርተኝነትን መቆጣጠር ተስኗቸዋል። ሶማሊያ፣ ጅቡቲ፣ ሱዳንና ኤርትራ በቀጠናው የሚስተዋሉ የጸጥታ ክፍተቶችን ለመሙላት አቅም አንሷቸዋል። የዓለም የንግድ መስመር በባህር ላይ ዝርፊያ ስጋት ውስጥ በወደቀበት በዚህ ሰዓት ኢትዮጵያ በባህር ኃይል ታጅባ ወደ ቀይ ባህር መግባቷ ለዓለም ሰላም ዋስትና መሆኑን ታምኖበታል። ኢትዮጵያ በቀይ ባህር ላይ የምታደርገው እንቅስቃሴ የጸጥታ መደፍረስን በአስተማማኝ ሁኔታ ማስተካከል የሚችል ብቸኛ አማራጭ ተደርጎ እየተወሰደ ነው። ኢትዮጵያ ወደ ባህር የመመለስ ጉዞ ለቀጠናው ብቻ ሳይሆን ለዓለም አቀፍ ንግድ ትልቅ ትርጉም አለው። የኢትዮጵያ ወታደራዊ ጥንካሬና ዲፕሎማሲያዊ ብስለት በቀይ ባህር ላይ የሚታየውን ህገወጥ የሰዎችና የመሳሪያ ዝውውር እንዲሁም የባህር ላይ ዝርፊያን ለመግታት ዋነኛ መፍትሄ ነው። በዚህ ምክንያት ሀያላን ሀገራት የኢትዮጵያን የባህር በር ባለቤትነት ጥያቄ በበጎ መመልከት ብቻ ሳይሆን ጉዳዩ በቶሎ እውን እንዲሆን ፍላጎታቸውን እያሳዩ ይገኛሉ። በአጠቃላይ ኢትዮጵያ ዳግም ወደ ቀይ ባህር የምታደርገው ጉዞ የታሪክ ግዴታና የጊዜው ትልቅ ጥያቄ ነው። የአዲስ አበባ የዲፕሎማሲ ድልና የቀጠናው ሀያልነት ኢትዮጵያን በምስራቅ አፍሪካ ብቸኛ ተሰሚነት ያላት ሀገር አድርጓታል። ከታሪካዊ ጠላቶች እስከ ታሪካዊ ወዳጆች ድረስ ለኢትዮጵያ እውቅና መስጠት የጀመሩበት ወቅት ለኢትዮጵያ ብልጽግናና ለቀጠናው ሰላም አዲስ ምዕራፍ ከፍቷል። የኢትዮጵያ ከፍታ የማይቀለበስ የዲፕሎማሲ እሳተ ገሞራ ሆኖ ለዓለም ሁሉ መታየት ጀምሯል።